ሰላም ውድ የቻናላችን ተከታታዮች፣ ዛሬ ቦሌ ኤድና ሞል ላይ ነኝ። ቦሌ ኤድና ሞል ደግሞ እንደምታዩት ሙሉ በሙሉ ተቀይሮ አሁን ላይ አስፋልቱም ተጠናቆ አገልግሎት ጀምሮ የእግረኛ መንገድ፣ የብስክሌት መንገድ፣ እግረኛ ወይም ደግሞ ይሄ ግሪን ኤሪያው እንደምታዩት ቦሌ ሃይስኩል ወደ 50 ሜትር ከአስፋልት ገባ ተደርጎ አሁን ላይ ለግሪን ኤሪያ እንደዚህ ተዘጋጅቶ አስፋልቱም እንደምታዩት አገልግሎት ጀምሮ በጣም አስቸጋሪ መንገድ ነበር። ከቦሌ ኤድና ሞል ወደ 22 የሚወስደው መንገድ በፊት ላይ መንገደኞችን በጣም ያስቸግር የነበረ መንገድ ነው። አሁን ግን እስከ ዘላለሙ መንገዱ አገልግሎቱን በጥራት ጀምሯል ማለት ነው። ምንም አይነት የትራንስፖርት እክል አይገጥምም ማለት ነው። ካሁን በኋላ እንግዲህ ዲማ ሆፕ ሊሲት ደግሞ ከቦሌ ሃይስኩል ፊት ለፊት ወይም ደግሞ ኤድና ሞል አካባቢ አለምነሽ ፕላዛ ቀጥለን የተናጠል ዲጂታል ካርድ የተዘጋጀላቸውን የንግድ ሱቆች በሽያጭ ላይ ነን። ታዲያ እነዚህ የንግድ ሱቆች ከ20 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ በመሀል ቦሌ ኤድና ሞል ካርታ አዘጋጅተን እየሸጥን ነው የምንገኘው። እነዚህ የንግድ ሱቆች ለኢንቨስትመንት ከምን በላይ አዋጭና ተመራጭ ናቸው። አሁን ከ5 ወር በኋላ አዲስ አበባ ስቴዲየም ስራ ይጀምራል ወይም ደግሞ ላውንች ይደረጋል ማለት ነው። ዱሪንግ ዛት ታይም ከዚህ በላይ እንቅስቃሴና ከዚህ በላይ የንግድ እንቅስቃሴ ይኖራል ማለት ነው። ቦሌ ኤድና ሞል እንደምታውቁት ኢንተርናሽናል ኤሪያ ነው። ብዙ ሆቴሎችና ብዙ ኢንተርናሽናል ተቋማት ያሉበት ኤሪያ ነው ቦሌ ኤድና ሞል። ከዛ አንጻር አሁን ደግሞ አዲስ አበባ ስቴዲየም ስራ ሲጀምር ቦሌ ኤድና ሞል ከምትጠብቁትና ከምታውቁት በላይ የጦፈኝ የንግድ እንቅስቃሴ ይኖረዋል ማለት ነው። በዛን ጊዜ የንግድ ሱቆቻችሁ ከነ ከስተመሮቻችሁ ወይም ደግሞ የንግድ ሱቆቹን ከነ ደንበኞቻችሁ ወይም ደግሞ ከነ ቦሌ ኤድና ሞል ከነ አዲስ አበባ ስቴዲየም ጋር ገዛችሁ ማለት ነው። ከካሬ የንግድ ሱቅ ቢኖራችሁ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን እየሸጥን ነው የምንገኘው በቦሌ ኤድና ሞል። እናንተ ብታከራዩትም ወይም ደግሞ ብትሸጡት አሊያ ደግሞ ብትነግዱበት ከምንም በላይ ጥሩ የንግድ እንቅስቃሴ ያለበት ኤሪያ ነው። ብታከራዩት ደግሞ ጥሩ የንግድ ኪራይ የምታገኙበት ወይም ደግሞ የኪራይ ቫልዩ በቆንጆ የሚከራይላችሁ ሎኬሽን ነው ይሄ አፓርትመንት። ታዲያ ወይም ደግሞ ሱቃችሁን ለእናንተ ለሾሩም ወይም ደግሞ የራሳችሁን ፕሮዳክት ብትሸጡበት በቀላሉ ከስተመሮች የምታገኙበት ቦታ ነው ቦሌ ኤድና ሞል። መኖሪያ ቤትም ስትፈልጉ ከባለ 2 መኝታ እስከ ባለ 4 መኝታ ድረስ በቦሌ ኤድና ሞል ካርታ የተዘጋጀለትን አፓርትመንት ነው እየሸጥን የምንገኘው። ታዲያ የምታያቸው መኖሪያ ቤት አፓርትመንቶች ናቸው ማለት ነው። አሁን ከ90% በላይ የሚሆነው ተጠናቋል። አክቹሊ ከቨር ለሴፍቲ ከቨር ስለተደረገ ነው እንጂ የፓርቲሽንና የጂፕሰም ስራ ተጠናቋል። እንደዛም ሆኖ ካርታ ተዘጋጅቶለታል ማለት ነው። አሁን ላይ በ8 ወር ውስጥ የምናስረክባችሁን አፓርትመንትና ከ2 ወር በኋላ የምናስረክባችሁን የንግድ ሱቆች ዛሬውን የግላችሁ ማድረግ ትችላላችሁ። ለበለጠ መረጃ ታች በማስቀምጥላችሁ ስልክ ኮንታክት አድርጉ።